ጫካው ውስጥ ሲርመሰመሱ የነበሩ በሙሉ ወደ ሰላም እየመጡ ነው። ሁላችሁም ይሄን ድምጽ ከሰማችሁ እየመጡ ነው ብላችሁ ጻፉልኝ። እየመጡ ነው። ገቡ። በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስት ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል ይሄ በጣም የሚበረታታ ነገር ነው። እንኳን ሰላም መጣ ወንድም አለ። እሱ ብቻውን አይደለም የመጣው። በነገራችን ላይ ቁጥራቸው ቀላል ያልሆነ ታጣቂዎች ወደ ሰላም መጥተዋል። እንኳን ደህና መጣችሁ እንላቸዋለን።